ሃይሚ ላይ ከባድ ድግምት ነው የተሰራው። ከባድ ድግምት ማለት ነው። ይሄን ሀብል ካደረገች በኋላ ይሄ ድግምት የተደረገበት ሀብል ካጠለቀች በኋላ ሙሉ ለሙሉ ጸባይዋ ሌላ ነው። ዳኒ ሮስት ማለት ነው ለሃይሚ የሰጣት ሀብል ድግምት የተሰራበት ሀብል ነው። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቪዲዮ ሁሉም ጋር እንዲዳረስ አድርጉልኝ እና ያን ነገር በሚስጥር ነው የተነገረኝ እና በዋትስአፕ ነበር የተላከልኝ። ሙሉ መረጃው አለኝ። ለእነዚህ ልጆች ህይወት የሚያሳስባችሁ ሰዎች እባካችሁ ይህን ቪዲዮ ቆራርጣችሁ ቢሆን ቲክቶክ ላይ ምንም ላይም ልቀቁትና ሁሉም ጋር እንዲደርስ። ስለ ሃይሚና ብሩኬ የሚያሳስባችሁ ሀብሉ ድግምት የተሰራበት ነው። ብሩኬን እንድትጠላ ሃይሚ ባህሪዋ እንዲቀያየር የተደረገበት ሀብል ነውና ያን ሀብል እዚህ ኢትዮጵያ ውስጥ አይደለም የተሰራው ማለት ነው። ድግምቱ የተሰራው ኢትዮጵያ ውስጥ አይደለም፣ ከውጪ ሀገር ነው። ዳኒ ሮስት አሰርቶበት ያመጣው ማለት ነው። ብሩኬ በጣም ፈጥናል፣ በጣም ፈጠኝ። ሃይሚ ጋር ያለውን ችግር ሃይሚ እየተደረገባት ያለውን ነገር ሳታጣራና ሳታውቅ ሌላ ሴት ይዘህ መጥተሃል። ባንዴ ማለት ነው፣ ባንዴ ምንም እንዴት ብለን እንቀበልሽ? ሃይሚ በዚህ ሰዓት ሃይሚን ልትደግፋት ነው የሚገባው፣ ልትደግፋት አብረሃት ልትሆን ነው የሚገባው። ምንም ነገር ትበለ፣ ምንም ነገር ታበሳጭ፣ ከራሷ ጋር ስላልሆነች ያንን ነገር ተረድተ አብረሃት ብትሆን የተሻለ ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኪዶ ቲዩብ ቤተሰቦች እንዴት ናችሁ? አላችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። እንግዲህ ዛሬ የመጣሁት በሁላችሁም ጥያቄ መሰረት ብሩኬ እና ሃይሚ ጉዳይ ነው የመጣሁት። ያው ብሩኬን ታውቁታላችሁ፣ ጓደኛዬ ነው እና እኔ ዝም ብዬ ነበረ። በእርግጥ ይህን ቪዲዮ መስራት አልፈለኩም ነበረ። ብዙዎቻችሁ በኢንቦክስ በዋትስአፕ በኢሞ እየመጣችሁ ለምንድነው ዝም ያልከው፣ ለምንድነው እንዲህ ማታደርገው ብላችሁኛል። እና እኔ አሁን ማውቀው አንድ ነገር አለ። ምንድነው እሱም ለሃይሚ ዳኒ ሮስት ማለት ነው ለሃይሚ የሰጣት ሀብል ድግምት የተሰራበት ሀብል ነው እና ያን ነገር በሚስጥር ነው የተነገረኝ እና በዋትስአፕ ነበር የተላከልኝ። ሙሉ መረጃው አለኝ ግን አሁን እዚህ ጋር ሙሉ መረጃውን አላሳያችሁም። ግን ይሄ ነገር እውነት ስለመሆኑ ራሴው አረጋግጬ የደረስኩበት ነገር ነው። ምክንያቱም ብዙ ሰው ነው የላከልኝ። አንድና ሁለት ሰው ቢሆን እኔም አላምንም ነበርና ብዙ ሰው ነው የተናገረው ስለዚህ ሀብል ማለት ነው። ሀብሉ ድግምት የተሰራበት ነው። ብሩኬን እንድትጠላ ሃይሚ ባህሪዋ እንዲቀያየር የተደረገበት ሀብል ነውና ያን ሀብል እዚህ ኢትዮጵያ ውስጥ አይደለም የተሰራው ማለት ነው። ድግምቱ የተሰራው ኢትዮጵያ ውስጥ አይደለም፣ ከውጪ ሀገር ነው። ዳኒ ሮስት አሰርቶበት ያመጣው ማለት ነው። እና ሃይሚ ይሄንን ነገር ፍጹም አታውቅም። ሀብሉ ዝም ብሎ የሰጣት ኖርማል ሀብል ነው እየመሰላትና የምታደርገው አንገቷ ላይ የምታደርገው ማለት ነው። እና ይሄን ነገር እሷ ምንም ስለማታውቅ አሁን ይሄን ቪዲዮ እነሱ ጋር እንዲደርስ ሃይሚ ጋር እንዲደርስ እስኪ ሁላችሁም ሼር እና ላይክ ሰብስክራይብ እያደረጋችሁ ሃይሚ ጋር እንዲደርስና ሃይሚ እንድትጠነቀቅ ነው። አሁን እኛ ሃይሚ እንድትጠነቀቅ ነው። ከባድ ነገር ነው ዳኒ ሮስት እያደረገ ያለው። ሃይሚን እያያቻት ነው። ያንን ሀብል አንገቷ ላይ ካጠለቀችበት ጊዜ ጀምሮ ሙሉ ለሙሉ ጸባይዋ ተቀያይሯል። ከብሩኬ ጋር ያላት ነገር ሁሉ ሌላ ታሪክ፣ ሌላ ዓለም ውስጥ ነው ያለችውና ሃይሚ ብትጠነቀቅ የተሻለ ነውና እና የድግምቱም መፍትሄ ያለው ነው የተባልኩትና የድግምቱ አይነት ተነግሮኛል፣ መፍትሄውም ተነግሮኛል እና ይሄን ቪዲዮ እስከ መጨረሻው ተከታተሉኝና ብሩኬ ምርጥ ጓደኛዬ ነው። ከዚህ በፊት ቪዲዮዎች ሰርተናል ከሱ ጋር ማለት ነው። ምርጥ ጓደኛዬ ነው፣ አብሮ አደጌም ነው እና ምን መሰላችሁ በአሁን ሰዓት ብዙም እየተገናኘን አይደለም። ምክንያቱም እኔ ያለሁት እዚህ ቡታጅራ ነው፣ እነሱ ያሉት ደግሞ አዲስ አበባ ነው እና እኔ ብዙ ጊዜ ስለነሱ ቪዲዮ የማልሰራው ሙሉ መረጃ እስካገኝ ድረስ ነው የምጠብቀው። ሙሉ መረጃ እስካገኝ ድረስ ነው። ዝም ብዬ ቪዲዮ እየመጣው እዚህ ጋር ማውራት አልፈልግም። ስለ ጓደኛዬ በቃ ስለ ሁለቱ ምንም ነገር ማውራት አልፈልግም ነበርና አሁን ነገርየው ስለባሰብኝ ነው። በቃ እየተደረገ ያለው ነገር በጣም አስቀያሚ ነገር ስለሆነ ያንን ነገር በጣም ስለደበረኝ ነው አሁን እዚህ ወጥቼ እንዳወራ እያደረጋችሁኝ ያላችሁት ማለት ነው። ምንም መናገር አልፈለኩም ነበረ ምክንያቱም የጓደኛዬ ነገር ያው በውስጥ መጨረስ ነበር የፈለኩት። ጓደኛ ያለበት ችግር በውስጥ መጨረስ ነበር የፈለኩትና ብሩኬ ጋርም በዚህ ሰሞን ደውዬለት ነበርና ብዙ ነገሮች ነው ያወራኝ። ብዙ ነገር አውርተናል። ግን አሁን ትልቁ ችግር ያለው ሃይሚ ጋር ነው። ትልቁ ችግር ያለው እሷ ጋር ነው። እሱ ምንም ያደረገው ነገር የለም። ብሩኬ ምንም ነገር በቃ ለሃይሚ ያለው አክብሮትና ፍቅር የተለየ ነው። ገባችሁ? እና እሷ ያንን ነገር ፍጹም ልትረዳው አልቻለችም። በተለይ ይሄን ሀብል ካደረገች በኋላ ይሄ ድግምት የተደረገበት
ድግምት የተደረገበት ሀብል ካጠለቀች በኋላ ሙሉ ለሙሉ ጸባይዋ ሌላ ነው እና ዳኒ ሮስትም ብዙ ነገር እየለፈለፍክ ነው። በጣም በተለይ ስለኛ ስለ ቡታጅራ ልጆች በጣም እያወራ ነው። ክፍታፍ ባትሆን ደስ ይለናል። ምክንያቱም እኛ የቡታጅራ ልጆች ሰው አክባሪ ነን። በፍቅር ነው የምንታወቀው። ሰውን የምንወድ ሰዎች ነን እንጂ እንዳንተማ ቢሆን ኖሮ አፋችንን ነበር የምንከፍትብህ። ነገር ግን እኛ እንደዛ አይደል፣ እንዳንተ ባለጌዎች አይደለንም፣ የቡታጅራ ልጆች ማለት ነው። ይህን በደንብ አድርገህ እንድታወቅ እንፈልጋለን። እና በጣም ብሩኬ ላይ እንዲያደርጋለሁ ምናምን ያልከው ነገር እስኪ አንተ ብሩኬ ላይ እንደዚህ አይነት ነገር አድርግና እኛ የቡታጅራ ልጆች ዝም እንላለን። ሃይሚ ላይም ቢሆን እስኪ የተለየ ነገር አድርግና እንትን እንላለን። እና ብሩኬ ላይ ብዙ ነገሮች እንዲደርሱ ደግሞ ከውጪ ገንዘብ እየተላከ ነው። ብዙ ችግሮች እሱ ላይ እንዲደርሱ በሰው እስከ ማስደብደብ የደረሱ አሉና ያንን ነገር እኔ እንትኑ ኢንፎርሜሽኑ አለኝ፣ መረጃው አለኝ። ብሩኬን ሊያስደበድቡትና የሆነ አደጋ ሊያስደርሱበት ገንዘብ አሰባስበው የላኩ ሰዎች አሉ። ገባችሁ? ከሃይሚ ጋር እንዲጣላ ሃይሚን እንዲተዋት ምናምን በኃይል ሊገፋፉት ማለት ነው። በገንዘብ ደግፈዋቸው ወይ ደግሞ ሊወጉት ወይ ሊደበድቡት ሊያደርጉ እንትን ያሉ ሰዎች አሉ። እና ይሄን ነገር ደግሞ ብሩኬ እንድትጠነቀቅ ነው ምነግርህ። ብዙ መረጃዎች አሉ፣ ብዙ ማለት ነው። እናንተ ማታውቁት ከእናንተ ጀርባ ጠላቶቻችሁ ምን እያደረጉ እንዳሉ ምንም የምታውቁት ነገር የለም። እናንተ በቃ በራሳችሁ ዓለም ነው ያላችሁት። እኛ ደግሞ መረጃዎች ይደርሱናል። ገባችሁ? እናንተ ብዙ ጊዜ ስልኮቻችሁ ዝግ ናቸው፣ ሲደወልም አይሰራም፣ ቴክስትም ስለማትመልሱ እኛ ጓደኞቻችሁ ጋር ነው ሁሉም ነገር እየደረሰ ያለው። ብዙ ኢንፎርሜሽኖች እየደረሱ ያሉት እኛ ጓደኞቻችሁ ጋር ነው። ብሩኬ ተጠንቀቅ። ሃይሚም ደግሞ ብትጠነቀቂ የተሻለ ነው። ዳኒ ሮስት አሁን ልደቷ በደንብ ሊያከብርላት እቅድ ላይ ነው። በደንብ ሊያከብርላት ማለት ነው። ግን እዛ ድግስ ላይ እዛ የልደት ፕሮግራም ላይ ዳኒ ሮስት ያቀደው ሌላ እቅድ አለ። ገባችሁ አይደለ? ብሩኬን ለማናደድ ብሩኬን ለማብሸቅ ሃይሚን እንደነጠቀው አይነት ነገር የማስመሰል ስራ ሊሰራ ነው። ከዛም በላይ ደግሞ ለሃይሚ የፍቅር ጥያቄ ሊያቀርብላት ነው። እኔ እንደሰማሁት ማለት ነው። ዳኒ ሮስት ለሃይሚ የፍቅር ጥያቄ ሊያቀርብላት ነው። ከራሱ ጓደኞች ነው እነዚህ ነገሮች የደረሱኝ ማለት ነው። ስለ ልደቱና የልደቱ ፕሮግራም እንዴት አድርጎ ሊያመቻቸው እንዳሰበ በዛ ፕሮግራም ላይ ምን ሊካሄድ እንደሆነ ሁሉ የራሱ ጓደኞች ነው የነገሩኝ ማለት ነው። ምክንያቱም እኔ የብሩኬ ጓደኛ ነኝ። እነሱም የሱ ጓደኞች ራሱ ይሄን የሱ ሐሳብ በፍጹም አልተቀበሉትም። ገባችኋ? የሱን ሐሳብ በጭራሽ አልተቀበሉም። ምክንያቱም እሱ የሰይጣን አስተሳሰብ ነው ያለው። ጓደኞቹ ደግሞ በጣም የሚገርሙ ናቸው። በቃ እኔ ምን ልበላችሁ፣ ጓደኞቹ የሆነ ደስ የሚል ባህሪ ነው ያላቸው። የሆነ የሰይጣንን ስራ አይደግፉም። ገባችኋ? አሁን ይሄ ማን እንደነገረኝ እኔ አልነግራችሁም። በሱ ጓደኞች በኩል ነው፣ እነሱ ራሳቸውን ያውቃሉ። እና ሚስጥሩን ማወጣው አሁን አይደለም፣ ማን እንደሆነ ምናምን በቀጣይ ቪዲዮ ነው ማወራላችሁ ማለት ነው ስለነሱ። ይቀጥል ማለት ነው። ብሩኬ እጅግኑ ብትጠነቀቅ የተሻለ ነው። ጥንቃቄ አድርግ። በሁሉም በምትበላው በምትቀምሰው ነገሮች ሁሉ ጥንቃቄ አድርግ። እነዚህ ሰዎች ትልልቅ ነገር ነው እያደረጉ ያሉት። ይባስ ብለው ከውጪ ነው ድግምት እያሰሩ ያሉት ማለት ነው። ከውጪ ሀገር ድግምት ተሰርቶ ነው ወደ ሀገር እየገባ እናንተ ላይ የሆነ ጥፋት እንዲደርስ እያደረጉ ያሉት። ገባችሁ አይደለ? ሃይሚ አንድ የችግሩ ተካፋይ ሆናለች። ሀብሉን እንትን ካለች በኋላ ካጠለቀች በኋላ ሙሉ ለሙሉ ህይወቷ ዝብርቅርቅ ብሏል። በቃ ምን ልበላችሁ፣ ሙሉ ሃይሚ እራሷን አይደለችም በዚህ ሰዓት። እባካችሁ ውድ ተመልካቾች፣ ውድ ቤተሰቦች ማለት ነው ሃይሚ ላይ ምንም እንዳትፈርዱ። ሃይሚ ላይ እየሆነ ያለው ነገር እሷ ራሱ አታውቀውም። እሷ ራሱ ምንም አታውቅም። በቃ ምክንያቱም ይሄ ድግምት ነው። ድግምት እስከሆነ ድረስ ሁሉ ነገር ነው የሚቆጣጠረው። አይምሯ ተቆጣጥሮታል፣ ልቧን ተቆጣጥሮታል። ሁሉ ነገር ስለተቆጣጠረው እሷ አሁን ዳኒ ሮስትን ብቻ ነው እንትን የምትለው ማለት ነው። የምታውቀው የምትወደው ምናምን በዚህ ሰዓት እውነቱን ለመናገር ማለት ምክንያቱም ራሷ አይደለችም። አሁን ወደ ራሷ ስትመለስ ነው ምን ያህል ችግር ውስጥ እንደነበረች እንኳን ልታስታውስ የምትችለው። እና ይሄን ነገር መፍትሄ አለው። መፍትሄውም የተነገረኝ ምን መሰላችሁ? ሀብሉ ረጅም ጅረት በሚሄድ ወንዝ ላይ አርቃት ወርውረው ነው የተባለው። አለበለዚያ የትም ቦታ ብጥለው ይሄ ድግምት አይጠፋም፣ ከራሷ ጋር ነው እንትን የሚለው። እና ረጅም ጅረት ላይ ከጣለችው ብቻ ነው ድግምቱ ሊጠፋ የሚችለው። ገባችሁ አይደለ? ድግምቱ ሊጠፋ የሚችለው ረጅም ጅረት ላይ ከጣለችው ብቻ ነው። አለበለዚያ ህይወቷ በሙሉ መስቀልቅል ነው ብሎ ህይወቷ በሙሉ ማለት ነው። ምንም ነገር አይስተካከልላትም፣ ምንም ነገር አይሳካላትም፣ ምንም ብታደርግ አያምርባትም። በቃ
እንደዚህ አይነት ነገር ነው ድግምት ላይ የተሰራባት ማለት እና የምትወዳቸው ነገሮች ሁሉ የተለያዩ ሰው የማይወደው ሰው ማየት የማይፈልገው ነገሮች ነው የምታደርጋቸው የምትወዳቸው ነገሮች ማለት ነው። እና ዳኒ ሮስት በፍቅር አጥምዶ እንዲይዛት ተደርጎ ነው እሷ ዳኒ ሮስትን እንድታፈቅረው ተደርጎ ነው የተሰራባት ድግምቱ ማለት ነው። ገባችኋ? ያን ነገር ለማጥፋት እሷ ሀብሉን መወርወር አለባት። ሀብሉን ካልወረወረችው እንደነገርኳችሁ ህይወቷ በሙሉ መስቀልቀል ይላል። ያቺ ደስተኛ የነበረችው ያቺ ቆንጂ ያቺ በቃ ስትስቅ እኛንን የምታስቀን ስትስቅ እኛ ደስታ የምትሰጠን ልጅ ሙሉ ለሙሉ ሁሉ ነገሯ ይጠፋል፣ ይበላሻል። እና ሃይሚ ይሄን ቪዲዮ ከደረሳችሁ እባካችሁን የተባላችሁት ነገር አድርጉ። ይሄን ቪዲዮ ለሁሉም ሰው እንዲደርስ ሼር አድርጉልን። ሃይሚ ላይ ከባድ ድግምትን የተሰራው ከባድ ድግምት ማለት ነው። በቃ እኔ ምን ልበላችሁ ይህን ነገር አሁን እኔ ሄጂ ራሱ እንትን እንዳልላቸው ጭራሽ ስልካቸውም አይሰራም። በምን እንደማገኛቸው ሁላ ግራ ስለገባኝ ነው አሁን ዛሬ ወጥቼ በቪዲዮ መናገረው። ምክንያቱም የሆነ ሰዓት ላይ ስልካቸው ዳታ ሲያበሩ ወይም ደግሞ ሶሻል ሚዲያ ሲጠቀሙ ሊያዩት ይችላል በሚል ነው ይህን ቪዲዮ የምሰራው ማለት ነው። እና ሁሉም ነገር በመረጃ የተደገፈ ነው የምናገረው። እኔ እንደመጣልኝ አይደለም እየተናገርኩ ያለሁት፣ በመረጃ የተደገፈ ነው ሙሉ ለሙሉ ማለት ነው። በኢንቦክስ በዋትሳፕ በምድር የተለያየ በቃ በሁሉም ሶሻል ሚዲያ ይሄ ነገር ተልኮልኝ ነው። ለዛም ነው አጣርቼ ነው ያው ለእናንተ የማደርሰው ማለት ነው። እና ውድ ቤተሰቦች እስካሁን የጠፋሁት እስካሁን ስለነ ብሩኬና ስለነ ሃይሚ ያላወራውበት ምክንያት እዚህ ላይ ምንም አይነት መረጃ ስላልነበረ ነው። እና ምንም አይነት መረጃ በሌለበት ዝም ብዬ አምጥቼ እዚህ ጋር ማውራቱ ተገቢ ስላልሆነ ነው። ገባችኋ? ለዛ ነው የጠፋሁት። እናም ደግሞ ስራም ቢዚ ነበርኩኝ። በዛ ምክንያት ነው የጠፋሁት። አሁን ግን ያው ብቅ ማለት ጀምሬያለሁኝ። ሁሉ ነገር አሁን ትልቁ ጉዳይ የሆነብኝ ነገር ስለ ሃይሚና ስለ ብሩኬ ነው። በቃ ስለነሱ ማሰብ ማቆም አልቻልኩም። የምር እውነቱን ለመናገር ማለት ነው ማሰብ ማቆም አልቻልኩም። አጠቃላይ በቃ ይሄ የተፈጠረው ነገር በጣም አሳሳቢ ነገር ነው። በጣም ጥግ ድረስ የሚያሳስብ ጉዳይ ስለሆነ በቃ ሁልጊዜ እያሰብኩት ነው እና ይሄን ነገር እባካችሁ ይሄ ቪዲዮ ሁሉም ጋር እንዲደርስ ሁላችሁም ጋር እንዲደርስ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁልኝ እባካችሁ። እኔ የእነዚህ ልጆች ህይወት በጣም ያሳስበኛል። የእነዚህ ልጆች ህይወት የሚያሳስባችሁ ሰዎች እባካችሁ ይህን ቪዲዮ ቆራርጣችሁ ቢሆን ቲክቶክ ላይ ምንም ላይም ልቀቁትና ሁሉም ጋር እንዲደርስ ስለ ሃይሚና ብሩኬ የሚያሳስባችሁ ውድ ቤተሰቦች የእነዚህ ልጆች ህይወት እንታደገው ሁላችንም ማለት ነው። ሁላችን በቃ የማይሆን ነገር ውስጥ ከሚገቡ መፍትሄው እጃቸው ላይ ነው ያለው። በቃ መፍትሄውን ይጠቀሙበት ነው የምለው። መፍትሄውን ይጠቀሙበት እና ደግሞ ስልኮቻችሁን ክፈቱ። ስለናንተ የሚያስብ ስለናንተ የሚጨነቅ ብዙ ሰው አለና ሊያወራችሁ እንኳን ፍቃደኛ ሁኑ። ቢያንስ እኮ ነገርን እንዲደብቆ በመያዝ በሽታን ደብቆ በመያዝ መድኃኒትና አይገኝም። ገባችሁ አይደለ? ስለዚህ ስልካችሁን ክፈቱልን። ደውለንም ቢሆን እናግኛችሁ፣ ቴክስትም እየላክንላችሁ ነው፣ ግን መልስ እየሰጣችሁን አይደለም እና ያን ነገሮች አስተካክሉልን። እኛ ለእናንተ ነው የምንጨነቀው። ገባችኋ? ለእናንተ ነው የምንጨነቀው። ምክንያቱም ያላችሁበት ነገር በጣም የሚያሳስብና የሚያሰጋ ህይወት ላይ ነው ያላችሁት። ዳኒ ሮስት የሚባል ከመጣ በኋላ ጭራሽ በቃ ሁሉ ነገር ተበለሻሽቷል። ሁሉ ነገር በቃ ቅጥ ያጣ ሆኗል። ስለዚህ ሃይሚና ብሩኬ ባካችሁን ራሳችሁን ጠብቁልን። ከዚህ በላይ እኔ ምንም አልላችሁ። በዚህ ሰሞን ደግሞ እመጣለሁኝ እዛ እና በምን እንደማገኛችሁ በኢንቦክስም ቢሆን አሳውቁኝ። እናንተን እንዴት እንደማገኛችሁ አሳውቁኝ። በቃ እኛ እዚህ መዳም ቅመሞች እኛ ጓደኞቻችሁ በጣም ተጨንቀናል። በጣም ማለት ከምታስቡት በላይ። ስለዚህ ባካችሁ ይሄን ቪዲዮ ካያችሁት መልስ ስጡ ባካችሁን። እና ደግሞ ብሩኬ በጣም ፈጥናል። በጣም ፈጠኝ። ሃይሚ ጋር ያለውን ችግር ሃይሚ እየተደረገባት ያለውን ነገር ሳታጣራና ሳታውቅ ሌላ ሴት ይዘህ መጥተሃል። ባንዴ ማለት ነው። ባንዴ ምንም እንዴት ብለን እንቀበልሽ? ቢያንስ ልትረዳት ይገባል። ሃይሚን ማለት ነው ልትረዳት ይገባል። እየሆነ ያለውን ነገር መርምረህ ለማወቅ ሞክር። አሁን ያመጣሃት ልጅ ሌላ ሴት ይዘህ መጥተህ አሁን ሃይሚ ራሱ ወደ ራሷ ስትመለስ አስበው ምን ሊፈጠር እንደሚችል። የለቀቀውን ቪዲዮ ስታይ ምን ሊፈጠር እንደሚችል አስብ። ሌላ ረብሻ ነው የሚነሳውና ሃይሚ በዚህ ሰዓት ሃይሚን ልትደግፋት ነው የሚገባው። ልትደግፋት አብረሃት ልትሆን ነው የሚገባው። ምንም ነገር ትበለ ምንም ነገር ታበሳጨ ከራሷ ጋር ስላልሆነች ያንን ነገር ተረድተ አብረሃት ብትሆን የተሻለ ነው። በቃ ብዙም ስሜት አያቱን ብዙም አትበሳጭባት። ልጅቷን ከኛ በላይ አንተ ታውቃታለህ። እንደዚህ አይነት ልጅ አይደለችም አልነበረችም። አሁን ነው ዳኒ ከመጣ በኋላ የአንገት ሐብል ከሰጣት በኋላ ነው ይሄ ሁሉ ነገር የተፈጠረው።
እና የአንገት ሀብሉም የድግምት ሀብል ነው። ድግምት የተሰራበት ሀብል ስለሆነ እንድታወልቀውና አውልቃ ረጅም ጅረት ወንዝ ላይ እንድትጥለው እንድትነግራትና በቃ ሁሉም እንዲያውቅ እፈልጋለሁኝ። ይሄን ቪዲዮ ሁላቸውም ጋር እንዲደርስ ሼር እንድታደርጉልኝ ጠይቃችኋለሁኝ። እና በቀጣይ አዲስ መረጃዎች ካሉኝ ብቅ ብዬ የምነግራችሁ ይሆናል። ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቪዲዮ ሁሉም ጋር እንዲዳረስ አድርጉልኝ። ሰላም ሁኑልኝ።